ሴቷም እዛም ከዚህ በፊት ነግሬያቸዋለሁ አይደል? ጸበል ጠጥተው መስቀል ጨብጠው መጽሐፍ ቅዱስ ይዞ ይምላል። እኔ ምንም አላረኩም፣ እኔ አንተን ብቻ ነው ማቀው፣ እኔ አንቺን ብቻ ነው ማቀው። እውነታውን ግን እግዚአብሔር ያውቃልና እሷን በተደብቅ እግዚአብሔር መደበቃት፣ እሱን በተደብቅ እግዚአብሔር መደበቃት። እና እኔ ድሮ እኮ አይነት አለው ሰው ሲዋሽ ራሱ። እንደዚህ ዘመን ሰው በአደባባይ ድንጋይ ዳቦ ነው ብሎ የሚዋሽበት ዘመን እኔ ገጥሞኝ ያውቃል። በተራራ ፀሐይ ባልየው የሚያየውን ነገር ምን ታደርጋለች? ኧረ እኔ በታሪክ እንደዚህ ያላረኩም አልማገጥኩም። የመማገጠችበትን ቪዲዮ ፋይል ቴክስቱ ልክ ሲያስተረ ከየት አመጣኸው? የት አገኘኸው? እጅ ከፍንጅ ስትማገጥ ከያዛት በኋላ ወይ ደግሞ ከያዘችው በኋላ እኔ በታሪክ አላረኩም፣ ከተያዘ በኋላ የታገኘሽው ትከታተኛለሽ ማለት ነው። መጀመሪያ የነበረው ሌላ፣ በኋላ ላይ ያለው ነገር ሌላ። እና የእውነት ከጋብቻ በፊት ግንኙነት ማድረግ የማትፈልጊ ሴት የእውነት ትክክለኛ መንገድ ላይ ነሽ። አንዴ መነካካት ነው። ከተነካካሽ በኋላ ከዛ መውጣት በጣም ሲበዛ መከራ። አንዴ ውስጥ መግባት ነው። ከገባሽበት ውስጥ ተመልሶ እንደበፊቱ ወጥቼ ራሴን ገዝቼ እንዲያድርጌ እንደሚወራው ቀላል አይደለም። ራሳችሁን ክብራችሁን ጠብቁ። ምክንያቱም አንዴ ከተነካካ በኋላ በየቀኑ መማገጥ ነው፣ በየቀኑ ሴክስ ነው፣ በየቀኑ ራስንም አይምሮንም ስሜትንም ሰውነትንም መግደል፣ በየቀኑ ደግሞ ኃጢአት መስራት ነው፣ እግዚአብሔርን ማሳዘን። በየቀኑ እንደዛ ካደረክቡ የሆነ ሰዓት ላይ ላቁም ስትል እንደፈለግክ አታቆም። ሴክስ መጀመር መግባት ሳይሆን በጣም ከባድ በህይወት ዘመን ከገባህበት ከጫት፣ ከሲጋራ፣ ከዝሙት፣ ከውሸት፣ ከስርቆት ከዛ መውጣት። ያንን የለመደ እኮ ምን ይባላል መሰላችሁ? ይሄ ልክ ብር እንደለመደ ወይ ጉቦ እንደለመደ ሰው፣ የአህያ ስጋ የለመደ ጅብና የሰው ገንዘብ የለመደ ሰው፣ ጉቦ የለመደ ሰው አንድ ነው ይባላል። ዝሙትም የለመደ ሰው እንደዛ። ልክ ከዛ ነገር መውጣት ቢፈልግ እንኳን መውጣት አይችልም፣ ከሱ ቁጥጥር በላይ ነው። ስለዚህ ከጋብቻ በፊት እኔ ግንኙነት አድርጋችሁ የማታውቁ ሴቶች ወይ ደግሞ ከጋብቻ በፊት ገላሽን ጠብቀሽ ራስሽን አክብረሽ መኖር የምትፈልጊ ሴት በጣም ትክክለኛ ውሳኔ